አይጠፋም ሁሌ ለምሽ ማስተራብነት ረጅም ነው። ያ ማሰርዬ በጣም በጣም መልካም ሰው በእውነት እንወዳለን። ማስተር እኔና ከኢንዶኔዥያ ያ በጣም የሚወደድ ሰው ነው ማስተርዬ። መቼ ማስተርዬ ምሳ ሰዓት እየደረሰ ነው። ተዘጋጅተና አሁን እኮ በቃ ይኸው እየወጣሁ ነው። አንተ ታዛለህ፣ እኔ እከፍላለሁ። አንተ ታዛለህ፣ እኔ እከፍላለሁ። እንደለመድከው ወዲህም ባዶ አድርገህ ና ብሎካል ማስተር። እኔ እናንተ እኮ የሆነ ሆቴል መግባት ነው ገብቶ ክራውድ እንዳደረጉት እኮ ማስተር አብነትን ሰ ማስተርዬ እንዴ እኔ በጣም የሚገርምሽ ነገር በጣም ብዙ ሰው መንገድ ላይ ሰላም ይለኛል። ማስተር ደበቀኝ፣ በጣም ደበቀኝ። ማስተር ካሁን በኋላ ማክስ ትለብሳለች። የኢትዮጵያ መሪ በቃ ለአቅመ እርጅና ሲደርስ ትልቅ አሁን ወጣት ነው። አሁን ይኑር ኑሮውን ግን ከፍ ሲል ይሆናል ብዬ አስባለሁ። ፕሬዚዳንታችን ቢሆን ደስ ያርግልን ፈጣሪ። አግኝተን ነው እንደዚህ አይነት ደግ ልብ መልካም ሰው በእውነት የእሱ መልካምነት እኛም ብዙዎቻችንን ከእሱ እንድንማር አድርጎናል። አየህ መጥፎ ሰው ስትሆን ሰውን መጥፎ ታደርጋለህ። ዘረኛ ስትሆን፣ ተሳዳቢ ስትሆን አንተን የሚከተሉ ተሳዳቢዎች፣ ዘረኞችን ታፈራለህ። እንደ አብነት ደግሞ መልካም ሰው ስትሆን፣ ዝቅ ብለህ ሰው ስትረዳ፣ የሰውን እንባ ስታብስ ደግሞ የምታፈራቸው ሰዎች ልክ እንዳንተ አዛኝ ደግ የሆኑ ሰዎች ነው እና እኛ ከሱ ሶሻል ሚዲያን ሌሎችን ሰዎች ችግራቸውን ለማዳመጥ ለመርዳት እንድንጠቀም ፈለግ ራዕይ በቃ አስተማሪ መሪ ሁሉ ነገር ሆኖናል እና እንጃ እኔ በጣም ትልቅ ክብርና ፍቅር። እኔ አሁን በዚህ አጋጣሚ እስኪ አብዬ ካስተዋልሽው ማስተር ካስተዋልሽው የሚያደርገውን ጫማ አስተውልሽ ታውቂያለሽ? ተመሳሳይ ጫማዎች ነው የሚለብሰው እና በራሴ ብገዛ ከእርዳታ ገዛ ይሉኛል ብዬ ብዙ ጊዜ ይጨነቃለሁ ምናምን። እስኪ ቢያንስ እህቶቼ ቪዲዮ እየሰራችሁ ለማስተር ጫማ ስጡት፣ ይልበስ፣ ልብስ ስጡት። ቢያንስ ያ ኤቪደንስ ይሆናል። ገባሽ? ሌላ ልብስ እንትን እንዲል ምናምን ችግር እኮ ነው። ኢትዮጵያ ላይ እርዳታ ስትሰሪ በእርዳታ ገንዘብ የሆነ ነገር አደረግሽ ብሎ ነው ሰው ኤክስፔክት የሚያደርገው። ገባሽ? ቢያንስ እንዲለብስ እንትን እንዲል ቢያንስ የሆነ ልብስ ገዝተው የሆነ ሰው ቢሰጠው ምናምን እንደዚህ ይላሉ። አስበል። እኛ እንኳን ችግር የለብንም። ማስተር ትንሽ ያው የኢትዮጵያ ሕዝብ ሲያነሳሽም ሲጥልሽም አንድ ስለሆነ ትክክል። እኛ ጫማ ቁጥሩ ንገረን። እኛ ጫማ የእውነት አሁን ጫማ ያቡ በኋላ አንስቼ ልክልሻል። የተንሻፈፍ ያለ ጫማ አይለበስም እና እንደዚህ አይነት ጭንቀቶችም አለ። እርዳታ ሲሰራ መከራ ነው በጣም አስጠብቃ ፍዝጋ ማርያምን አይባልም። የተንሻፈፈ ጫማ ብለህ ከአንተ 4000 ሰው ፊት እና ሁላችሁም ሪከርድ እያደረጋችሁ በቃ እኛ ነን የሰጠነው እያላችሁ ስጡት። ጫማ ወርቅ አሁን ወርቅም 24 ካራት ከሱ የረዘመ ነው የምንሰጠው። ላብነትማ እኔ እኮ አሁን እኮ አንገቴን ስም እንደዚህ መስቀሉን አንገት እኮ ፍራም ስለሆነ ነው ያጣነው። ትንሽ መርዘም አለበት ወርቁ። አይ ወርቁ መርዘም ሳይሆን አንገትህ ቢቀጥን ወርቁ ይረዝማል። አንገት እኮ እንደዚህ ልስራ የአንገት ስፖርት ስራ የአንገት ማስተርዬ በቃ መጣሁ ወንድሜ። ዛሬም አብረን ነው የምንውለው። እንግዲህ በዚህ አጋጣሚ አብዬ ዛሬ ማታ እውነት በጣም ነው የሚያሳዝነው። እኔ 3-4 ቀን ማንም ቤተሰብ የሚባል ሰው አጠገቡ ላይ የለም፣ የሚረዳው የለም። አይዞ በርታ አለን ከጎንነ ብሎ በቃ ከጎን ሆኖ ማንም የሚረዳው ሰው የሌለው ብቻውን የምኖር እንዴት በቃ ተስፋ ቆርጦ እንዳለ ልነግራችሁ አልችልም። እና 4200 ሰው አለ ዛሬ። ይሄ 4200 ሰው ቢገኝ ገንዘብ ባይሰጥ ለማስተር አብነት ስትሉ ይገኛሉ። ሁሉም ይመጣል። ደግሞ የአንቺ ቤተሰብ በዚህ አይታመም እና አደራችሁን እንግዲህ ዛሬ 1 ሰዓት ላይቭ ላይ ተገኝታችሁ ሼር ማድረግ ለሌላ ማድረስ ሪፖስት ምንድን ነው የተፖስቱ ቪዲዮዎችን ዲዩት አድርጋችሁ ፖስት አድርጋችሁ ሚኪም ፖስቶታል፣ እኔም ፖስታለሁ። ሁላችሁም ፖስት ብታደርጉና ይህ ወንድማችንን ህይወት ብንታደግ ከፈጣሪ ብዙ ውለታ እናገኛለን እና ያው እንግዲህ በዚህ አጋጣሚ አደራችሁን ለማለት ነው። በፍጹም አንቀርም፣ ሁላችንም እንመጣለን።
ሰዓት ሁለቱም ኩላሊቶች አድርገው እጅግ በጣም ከባድ ስቃይ እንዲሆን ውስጥ ይገኛል። ማስተራችን ያመጣውን ወንድማችንን ማታ በኢትዮጵያ 1 ሰዓት ሁላችንም መቅረት የለብንም። ሪፖስት ኮፒ ሊንክ እያደረጋችሁ ሁሉ እንረዳዋለን። ብዙ አመት በኩላሊት ህመም ሲሰቃይ የነበረ ወንድማችን ነው። ዛሬ ግን ሁላችን ተሰባስበን በቃ ልንለው ይገባል። በሽታው ማለት ነው። ሁላችሁም እንዳትቀሩ እናውቃለን። እርዳታ በስቷል። ግን በዚህ ላይ እንደምንም አድርገን ሁላችንም የበኩላችን እንድንወጣ ማስተላለፍ ፈልጋለሁ። ማስተር አብነት ቤት ማታ 1 ሰዓት በምሽቱ ኢትዮጵያ 1 ሰዓት አይቀርም። እባካችሁ እንዳትቀሩ። ወንድማችንን ከዚህ ካለበት በሽታ እናውጣው እናድነው። ላለው አመሰግናለሁ። ክብር ይስጠልኝ። ለሁላችሁም ሪፖስት ኮፒ ሊንክ ያደርጋችሁ ለሁሉም አድርሱ። አመሰግናለሁ። ይህ ወንድማችን እና እንግዲህ ለማስተር ብላችሁ እንድትገኙ እናሳስባለን። ከማስተር ጋር ነገ ማታ ቪዲዮ እንገባለን። ፈን እያደረጋችሁ እየሳቃችሁ አይደለም። በእኛ 8 PM ነው ጋይስ አይደለም። በቃ ልጆቼን አስተኝቼ 8 PM በእኛ ሸማቾች ይናፍቅሻል። ኢቭን ሸማቾች ታክሲ ግፊያው የታክሲ ግፊያው ማሽሟጠጡ ማሽሟለጡ ምናምን በ11 ቀን አብነት የሁሉ ናፈቀው። በ11 ቀን እዛ ሁሉ አይ በስደት እሷ ውጭ ሀገር ሄዶ ስለማትቀናት አንድ በተራ እናውራ። አብነት ያውራበት ለራሱ ያውራል። ሀገር ሄደት አታውቅም ማለት አፍን ዘግተህ ቁጭ በል። እኛ በጣም ውጭ ሀገር ሄደን በፕሌን ቪዛ ማን ነው ቪዛ አስመትተን ውጭ ሀገር ከፈረንጆች ጋር ስንት ታሪክ የሰራን ሰዎች እኛ እያለን እንዴት ነው ውጭ ሀገር የሌለ ሰው እንዴት ነው ስለ ውጭ ሀገር ሊያወራ የሚችል? ስለዚህ ምንድነው ውጭ ሀገር ላይ አሁን እነዛ የደረደርኳቸው ነገሮች ሁሉ ይናፍቃሉ። ግን እነዛ ሁሉ ናፍቆቶች እመኑ በርገስ ስትበሉ አጠገቡ ምሪንዳ እየጠጣችሁ ቢሽዳር ሆናችሁ ውሃው እየመጣ እግራችሁን እየነካ ሲሄድ ይረሳል። በጣም ፊል ያደረኩት ነገር እሱ ነው። ይረሳል። ቢሽዳር ኢትዮጵያ ውስጥ አለ? እስኪ ንገሪኝ። አለ? ሐዋሳ አለ ቢሽዳር? አዎ እሱ ሐይቅ ዳር ነው። ቢሽዳር ነው። ሐይቅ ዳር ነው። አይምሮህን ካሳመንክ ሐይቅም ቢችም አንድ ነው። ሐዋሳ አለ። ምንድን ነው ማሳምነው? ምንድን ነው አንቺ የምታጠጋጊው? ያለውን ነገር እኮ ሪያሊቲ ነው የምናወራው። ለምሳሌ ባለኝ ነገር ብዙ ምሳሌ ልስጥክ የዳመ ምግብ ስንበላ ይረሳል። ምሳሌ ልስጥክ እኔ የጎረቤቴን ክትፎ እያየሁኝ ከምቀና የራሴን ሽሮ ክትፎ ነው ብዬ አእምሮዬን አሳምኜ ከበላው ደስተኛ ሆናለሁ። ስለዚህ በራሳችን ነገር መኩራት፣ በራሳችን ነገር መደሰት የምናውቀው አእምሯችንን ስናሳምነው ነው። አልሰማኸኝም? ችግሩ ብላክ ባጃጃ ደውል በእናትህ በቃ መኪናው ላይ ማለት ነው። አቢ ወይ እኔ መኪና እየነዳ ይሄድና እኔ ከሱ ጋር ካጠገቡ ሆኜ ነው መንገድ ላይ ገና ስንት ኪሎ ሜትር እንደሆነ ያለውን ሰው አይቶ እኔ ነኝ እኮ ፊት አውራሪ መኪና ነኝ፣ መንገድ ልቀቁ፣ ዞር በሉ እያለ ነው ሄደ። ሰውዬ የሚገርምሽ ነገር እንደዚህ እውቁኝ የሚል ሰውን እኮ ሁለት ሰው አያውቁም። በጣም ተቸገርኩኝ። ታውቂያለሽ፣ አንዳንዴ ጸጋ ይፈልጋል ለመታወቅ። ትክክል። አታውቅኝም ብዬ ተከራክሬ ዝምታው በለጠ እኮ ማስተራብነት ደብዝዞ አጋለጣችሁ። ደብዝዞ እናንተን ግርግሮቹን አጋለጣችሁ። ዝምታው በለጣችሁ። ዝም ያለ ኩል ያለ ሆኖ ቀኑ ሙሉ ነው ምስቀው። በቃ ብዬ እንደምነግራችሁ አላውቅም። አንድ ቦታ አሁን እንዲህ ጋበዝኩት እንዲህ ወስጄ ምናምን ነገር እዛ ጋር የሚሰራት የምለው አንድ ነገር ኤቪደንስ አቅርብ። እኔ ጋር ያለውን ደረሰኝ ጅምር አሳያለሁ። ጫማ የሚያሳጥብለት እኔ ነኝ። በቪዲዮ ለመረጃ አለ። ምግብ መረጃትን በደንብ ያዝ። ለምን እሱ በየሄደበት አብነትን ጋበዝኩት አብነትን እንዲያረኩለት ሊል ይችላል። ያ አይደለም። አሁን እንደውም 4000 ሰው ነው የሰማው። ገና በቪዲዮ ሪሲቶቹን ይዤ ቀርባለሁ። በጣም ብዙ ሰው እንዲሰማ ነው አላማዬ። ገባሽ? ምክንያቱም ምን መሰለሽ፣ አንዳንዴ ይሄ ልጅ ማስተር አብነት ማለት ሂትለር አሁን የራሱ ታሪክ አለው። ይሄ ልጅ ደግሞ በበጎነት የራሱ ታሪክ አለው። ነገ ለልጅ ልጆች የሚተላለፍ ነው ታሪክ አስቀምጬ ማለት ነው። ማስተር አብነትን በሆነ አጋጣሚ በሆነ ሁኔታ ጋብዤው ነበረ። ስንት ብር አውጥተህ ይሄን ብር ገባሽ? ከዛ በኋላ ልጆቼ የልጅ ልጆቼ ፕራውድ እንዲያደርጉ በሀያታቸው ሀያታችን እኮ ማስተር አብነትን ጋብዞ ነበር የሚል ታሪክ ነው አስቀምጠን ማለፍ ያለብን ለልጅ ልጆቻችን።
ትክክል ያ እና እንደዚህ አይነት ሂስትሪዎችን ችግሩ እንዱን ታውቃለህ ሚኪዬ፣ ማስተር አብነት በማስረጃ ነው የሚንቀሳቀሰው። እያንዳንዱ የሚያወጣትን 5 ሳንቲም ደረሰኝ ያስቀምጣል እና እያንዳንዱ የጋበዘክን ደረሰኝ ያስቀምጧል። ችግሩ አንተ ደረሰኝ የለህም። አሁን የምናምነው ሰላም ሲዝም ያው ሲናደድ ሰላም ሲዝም ሳጋልጠው እሺ እንጀኒ ልክፈላት ምኑ ይከፈላል? አቡዬ አንዴ ሰላም ሲዝም እስኪ ወይ አንዴ ሰላም ሲዝም እስኪ ወይ አንድ ጠቃሚ አድርጉኝማ አድርጉኝ አይባልም። አብዙ ሴት ልጅ አድርጉኝ ማለት የለባትም። ይሄን ካለው ሴት ልጅ ባትጠቀመው መልካም። አድርጉኝ አይባልም። ፎሎ አድርጉኝ ማለት ፎሎን ጨምር። ኦኬ እንደሱ ይቻላል። አሁን ለብቻው አድርጉኝ ነው ፎሎ አድርጉኝ ሶሪ ስለማለት ነው። ፎሎ አድርጉኝ ብያለሁ። ፎሎ አድርጉ። አማርኛ አንዳንዴ በጣም ችግር ነው። እኔ ጋር አሁን ኔትወርክ እያስቸገረኝ ነው። ከሜቲ ጋር ከዚህ በላይ እንጨማለቃለን። ማታ 1 ሰዓት እንገናኝ። እሺ አሁን ራሱ እርዳታ አለ እዚህ አንድ እናታችንን ልንረዳት ነው። ከዛ ማታ ደግሞ አንተ ቤት እንገኛለን። እኛ ያንተ ተከታዮች ነን። ያንተን ፈለግ ነው የምንከተለው። የታመሙ ሰዎችን መርዳት፣ የደከሙ ሰዎችን አይዟችሁ ማለት፣ የሚያለቅሱ ሰዎችን እንባቸውን ማበስ ነው የምንፈልገው። እኛ ደስታ የምናገኘው ያዘኑ ሰዎችን አይዟችሁ ስንል፣ የደከሙ ሰዎችን በርቱ ስንል ነው ደስታ የምናገኘው፣ የውስጥ ሰላም ደስታ የምናገኘው። እኔም ተከታዮችም ሁላችንም ያንተን ራዕይ ያንተን ፈለግ ተከታዮች ነን እና በጣም ነው መንኮራብህ። ፕሊስ እንዳትደክም፣ በዚሁ ቀጥል። እኛ ሁሌም ከጎንክ ነን። እሺ እኔ እናት ሚኪ፣ በዚህ አጋጣሚ አሜሪካ እድል ብታገኝ መሄድ ትፈልጋለህ? ሰላም ዋሉ። ለዱባይ እንደዚህ ሆነ አሜሪካ አስበኸዋል? አሜሪካ ቢሄድ ኧረ እኔ እናት ሀገሬ እወዳታለሁ። ማስተር ለእናት ሀገሬ እቆማለሁ በእግሬ። ለእናት ሀገሬ መስዋዕትነት ከፍላለሁ። እናት ሀገሬን ከመውደድ የተነሳ የኩበቱን ሽታ ሁሌ ነው ማሸተው እኮ። ምክንያቱም አሜሪካ መሄድ ስለማይቀር እዛ እንትን ስቶሬጅ ላይ ይቀመጣል። ስፈልግም ሁሌ ነው ማሸተው የኩበቱን ሽታ። በስደት ላይ የነበርኩ 11 ቀን በስደት ቆይቻለሁ እና በዛ የቆየው ጋራ ሸንተረሩ ናፍቆኛል። እንዲሁም የኩበቱ ሽታ ናፍቆኛል። እነዚህ ናፍቆቶች እየጠበቅኳቸው ነው። ብሊቭ ሚ እኔ አሜሪካ ሄዳለሁ። ይሄንን እንዳትረሳ። ማስተር አብነት ከበደ የት ሄደ? ጥላቢስ የሆነ ሰውዬ ሄደ እንዴ? እድሉን ልብክ ያዝንልኝ። አሜሪካ መሄድ ትፈልጋለሽ? እንዴት አልፈልግም። ምክንያት ልንገር፣ እዚህ በጣም ውድ ነው የትምህርት ቤት ሀገር። በእናትሽ አሜሪካ መሄድ የማይፈልግ ማን ነው? ንገሪኝ። ልንገርካ የኔ ችግር ደግሞ አሳማኝ ነው። እስቲ ልንገር፣ የሆነ ሰው እዚህ ጋር የሆነ ባለሀብት እኔን አሜሪካ መውሰድ የሚችል ካለ ሰምቶ እንዲረዳኝ። አዳምጠኝ ሚኪ፣ ማዳመጥ እኔ ስንት ያዳመጥኩ ችግርህን ስትነግረኝ አዳምጬ እኛ ጣሊያንን ፊት አድርገን ደምስሰን የተመለስን ህዝቦች፣ እኛ የጥቁር ጀግና ህዝቦች እንደዚህ። እሺ ልንገርህ፣ እኔ ምክንያት ልንገርህ። አረብ ሀገር 16 ዓመት ኖርኩኝ፣ ዜግነት አልሰጡኝም። አሜሪካ ቢሆን ኖሮ 16 ዓመት የኖርኩት ይሄኔ ዜግነት አግኝቼ ነበር። አንድ ሁለተኛ፣ ለልጆቼ የትምህርት ቤት ክፍያ በጣም ውድ ነው አረብ ሀገር። እዛ ደግሞ በነፃ ነው፣ መንግስት ነው የሚያስተምረው አሉ አላውቅም፣ ስሄድ ነው የማየው። ቤት ደግሞ መንግስት ነው በነፃ የሚሰጥ ካሉ። ታዲያ የቤት ኪራይ ካልከፈልኩ፣ የልጆች ትምህርት ቤት ካልከፈልኩ ምን ሀሳብ አለብኝ? እየቦረቅኩ እየሳቅኩ እድሜ መጨረስ ነው እንጂ ፈታ ብዬ። አሁን እኮ እኔ ትልቁ ሀሳቤ እኮ የልጆች ትምህርት ቤትና የቤት ኪራይ እኮ ነው እንጂ ማን ለሆዱ ያንሳል ብለህ ነው? አሁን አሜሪካ አግኝቼ ነው ካናዳ። እስቲ ውሰዱኝ። ግንሽ አሁን 4000 ምናምን ፎሎ አለሽ እና አሜሪካ ሀገር ድርጅት ያላቸው ምናምን ሰዎች ይከታተሉሻላችሁ። ምን አለ ከነባለሽ ቢወስዱሽ? ያለ ባሌማ ፍንክች ባሌን ጥዬ
ለምን አሜሪካ አይደለም ገነት አይቀርም። ባሌን ጥዬ አልሄድም። ባልና ከነባለ እኮ ከነባለቤትሽ ነው መሄድ ያለብሽ። ከነባለቤትሽ ባለቤቴና ልጆችን ይዤ ያላችሁ ምን አለ አሁን አቡዬን ከነባሏ ወስዳችሁ እዛ የተመቻቸ ኑሮ እየኖረች እህቶቻችንን ብታክምልን እኛንም ብታክምልን በጣም አሪፍ ነው። እዚህ ውስጥ ያላችሁ አንድ መልዕክት የማቀርበው የአቡዬን ከነባለቤቷ ችግሯን ሰምታችኋል በሉ። ሚኪ አስተዛዝነህ ነው መንገር ያለበት። ችግሯን ሰምታችኋል። የሁለት ልጆች እናት ናት። የትምህርት ቤት ከብዷታል፣ የቤት ክራይ ከብዷታል፣ ኑሮ ከብዷታል። ብላኬ መጣ ባጃጅ እና ደግሞ ሁላችንም የኢትዮጵያ ሕዝቦችን ውሰዱ ባካችሁ። በቃ ምቀኛ ድሮ ምቀኛ ከው በጣም ሁሉንም ብልሃቸው የኔን ጉዳይ እርግፍ አድርገው ተውት። አሁን ሁሉንም ያልከው ምቀኝነት ነው አይደለ? እናንተም ተራ ይደርሳችኋል። ምን አለበት ዛሬ እሺ በቃ መጀመሪያ እሺ እኔና አቡን ውሰድ ከነ ባለቤቷ እኔንና አቡን ከነ ባለቤቷ ውሰድ። አንተ በኋላ ሌዲስ ፈርስት እኔ ሴት ነኝ ቅድሚያስተኝ። አዎ አንቺ ቅደም እሺ አንቺ ቅደም ይሄው እሺ ቅደም እሺ አንተ ግን አታደርስ እሺ ችግር የለውም። አቡዬ እንደምታቋት በቲክታክ መታ ብዙ ጊዜ